የሚታወቅ ስም ያለው በሐኪሞች ስሙ የተገኘለት ስም የሌለው ተደብቆ የሚሰራ የድግምት መንፈስ የሟርት መንፈስ የመናፍስት ኃይል ሁሉ ካሁን ሰዓት ጀምሮ ቀለጠ። ከናንተና ከቤተሰቦቻችሁ ለዘላለም ተወገደ በክርስቶስ ኃያል መለኮታዊ አምላክ ስም። ከዚህ ማይክሮ ሰከንድ ጀምሮ ይሄንን ፕሮግራም በመከታተላችሁ ይሄንን ድምጽ በመስማታችሁ በሰማችሁ ጊዜ ማናቸውም ክፉ ከናንተ ተራገፈ። አዲስ ነገር ሆነ። ሰላምና ሰላም ሆነ። ድንቅና ድንቅ ሆነ። ተአምርና ተአምራት ሆነ። ተናገርኩኝ በክርስቶስ ኢየሱስ ስምና ስልጣን። ሰላም 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 ሻሎም ሻሎም። አዲስ ነገር ይሆናል። ከጤንነት ውጪ ከዚህ በኋላ በእናንተ ላይ ምንም ነገር አይሰራም። ከደስታ ውጪ በእናንተ ላይ ምንም ነገር አይሰራም። ክፉ በእናንተ ላይ ሊሰራ አይችልም። ጨለማ በእናንተ ላይ ሊሰራ አይችልም። ሟርት በእናንተ ላይ ይሰራ። ማንም ሰው ተነስቶ ማንም ተነስ እኔ አገልጋይ ነኝ እኔ whatever ማንም ተነስቶ ዲያብሎስ ይሁን ሰው ይሁን ማንም ቢሆን በእናንተ ላይ የሟርት መንፈስ የምናገር ሁሉ ያንን ቃሉን ሻርኩት። እግዚአብሔር ጻፈልን። እግዚአብሔር እዚህ ላይ ጽፎ ያካስቀመጠልን ውጪ ከእግዚአብሔር ፈቃድ ውጪ በእናንተ ላይ አንዳች ነገር አይሰራም። ከለከልኩት በክርስቶስ ኢየሱስ ስምና ስልጣን። ከሰሜን ከደቡብ ከምዕራብ ከምስራቅ ነገሮችን ሁሉ ገለበጡ። አዲስ ነገር ሆነ። ሰላም ሆነ። ሰላማችሁ ተመለሰ በኢየሱስ ስምና ስልጣን። ፈልጋችሁ የምታጡት ነገር አይሆንም። ከዚህ በኋላ አልጋ ላይ መተኛት አበቃ። ሆስፒታል መሄድ በቃ። በክርስቶስ ኢየሱስ ስምና ስልጣን። ግፊት ውስጣችሁ ቢኖር የደም ግፊት፣ ስኳር፣ የደም መወፈር፣ ኮሌስትሮል ማናቸውም ነገር በውስጣችሁ ያለው በክርስቶስ ኢየሱስ ስምና ስልጣን አሁን አቀለጠ። የአስሚ መንፈስ አስማቲክ ፔሸንት ሆናችሁ በክርስቶስ ኢየሱስ ስምና ስልጣን ካሁን ሰዓት ጀምሮ መተንፈሻ ቀዳዳችሁን ሁሉ አጸዳውት። ሰላም ሆነ። ሰላም ሰላም ሰላም። አዲስ ነገር ሆነ። የእግዚአብሔር ክብር የእግዚአብሔር ኃይል ተገለጠ በክርስቶስ ኢየሱስ መለኮታዊ ኃያል አምላክ ስም። አዲስ ነገር ሆነ። ሰላማችሁ ተመለሰ። ፈጽሞ የናንተና የቤተሰቦቻችሁ የሀገራችሁ ጉዳይ በኢየሱስ ስምና ስልጣን ተፈታ። በኢየሱስ ስምና ስልጣን ሰላም በኤርትራ ምድር፣ ሰላም በኢትዮጵያ ምድር፣ ሰላም ባላችሁበት ስፍራ በጌታ በኢየሱስ ስምና ስልጣን ሆነ። ዲያብሎስ በኢትዮጵያ ምድር፣ ዲያብሎስ በኤርትራ ምድር፣ ዲያብሎስ በእናንተ ባላችሁበት ስፍራ ለዘላለም ላይሰራ ከለከልኩት። ሞትን ከለከልኩ። በኢየሱስ ስምና ስልጣን ከለከልኩ። የእግዚአብሔር ሕልውና የእግዚአብሔር ስልጣን ተገለጠ። በኦሮሚያ ምድር ታምራት ሆነ። ሰላምና ሰላም ሆነ። በአማራ ምድር በጌታ በኢየሱስ ስምና ስልጣን ታምራትና ሰላም ሆነ። በትግራይ ምድር ሰላምና ሰላም ታምራት ሆነ በክርስቶስ ኢየሱስ ስምና ስልጣን። በሶማሌ በቤኒሻንጉል በጌታ በኢየሱስ ስምና ስልጣን። በጋምቤላ በሆን በደቡብ በሆን በአፋር በሆን በክርስቶስ ኢየሱስ ስምና ስልጣን ሰላምና ሰላም ሆነ። ሰላምና ሰላም ሆነ። ጦርነት አበቃ። ሞት በቃ። ህይወት ሆነ። የሚገርም የሚያስገርም የእግዚአብሔር ሕልውና ተገለጠ። ሰላም በኢትዮጵያ ላይ፣ ሰላም በኤርትራ ላይ በጌታ በኢየሱስ ስምና ስልጣን ሆነ። ሰላም ለቤተሰቦቻችሁ፣ ሰላም ለናንተ፣ ሰላም ለሁለንተናችሁ አወጅኩ። ጤንነት በእናንተ ላይ ተገለጠ። የእግዚአብሔር ክብር የእግዚአብሔር ኃይል ተገለጠ በእናንተ ላይ በኢየሱስ ክርስቶስ መለኮታዊ አምላክ ስም ለዘላለም ተፈጸመ። ያንደበቴን ቃል የሚፈጽም የእግዚአብሔርን ቃል የሚሰማ ድምጹን የሚሰማ የእግዚአብሔርን ድምጽ የሚሰማ የእግዚአብሔርን ቃል የሚፈጽም ኃያልና ብርቱ የሆነ መልአክ የሀገር ጉዳይ ስለሆነ የእግዚአብሔር ጉዳይ ስለሆነ ያንደበቴን ቃል የሚፈጽሙ መልአኮች በየሀገርቷ ከጥግ እስከ ጥግ ድረስ መመላለስ ጀመሩ። ሰላምና ፈውስን በኢየሱስ ስምና ስልጣን ይዞ መዞር ጀመሩ። ተአምራት ሆነ። ሰላም ለባለስልጣኖች ሆነ። ሰላም ለባለ